ሰላም ቤተሰብ እንዴት አደራችሁ? እንደምን ዋላችሁ? አለው እግዚአብሔር ይመስገን። ይህንን የምታዩት ቀለበት ወር ደግሞ እጆች ማለት ነው የማጅ ይመስላችኋል? የጨረቃዎቻችን እጆች ናቸው። የቅመምዬ ልደት በፊት ማለት ቲክታክ ላይ የተለቀቀው ቪዲዮ ማለት ነው ባይዞ ይለቆላቸዋል። ቲክታክ አጥፍተውባቸው ነበር አይደል? የብሩክም የቅመምዬም ቪዲዮ ጠፍቶ ነበረ የልደቷ ማለት ነው። አሁን ለቀውላቸዋል እና የዛን ቀን ነው የተነሱት። ልብሱ የዛን ቀን ነው የሚመስለው፣ ግን ደግሞ ቀለበት አድርገዋል የዛን ቀን እያሉ ነው ማለት የሆነ የዛን ቀን የሆነ ሰንበዲ ቪዲዮ ቀርጾ ለቆ ነበረ አሉ። ግን ደግሞ በ5 ደቂቃ ውስጥ አጠፋዋሉ እንትንም ቪዲዮን ማለት ነው። ያው ጨረቃ ፋሚሊ እንዴት ስማርት እንደሆኑ ያው በዚህ ማወቅ ትችላላችሁ። ወዲያውኑ ስክሪንሾት አድርገውታል መሰለኝ። በጣም ሲዘዋወር እያየሁት ነበረና ማታ ሲያወሩ ሰማሁ ማለት ነው። ቀለበት አድርገዋል የዛን ቀን ምናምን ሲሉ ማለት ነው። ያው የዛን ቀን እኮ ዩዘር ናት ማናት የሆነችዋ ግን ይሄ ግን ልደት ብቻ አይደለም የሆነ ነገርማ አለ ስትል ነገ ጠብቁ አለ አይደል ብሩክ። ስለዚህ እስኪ ቪዲዮ ይለቁልናል ማለት ነው። ለካ ጨረቃዎቻችን ቀለበት አድርገዋል ማለት ነው። ወይኔ በላቸው ተበልተናል ማለት ነው። ለማንኛውም ማለት ነው ያው ቪዲዮ ካለ ይለቁልናል፣ ግን ደግሞ ጊዜውን ጠብቀው ነው። ይሄ ግን የለቀቀው ልጅ የእውነት የሆነ ምስጢር ጠባቂ አይደለም። ማን እንደሆነ ባናቅም ቪዲዮ መልቀቅ አልነበረበትም። ምክንያቱም እነሱ ቫይራል እስካላወጡት ድረስ ወር ደግሞ እስካለቀቁ ድረስ እሱ መልቀቅ አልነበረበትም። ካያችሁት እንዳውም የልደቷ ፎቶ ቪዲዮ ራሱ እነሱ ሳይለቁ አንዳቸውም አልለቀቁም ነበር። አንዳንድ ሰዎች ነበሩ እየፖሰቱ የነበረው ማለት ነው። አሁን ቪዲዮ ለቀህ ያጠፋ ልጅ ግን ለዋንኛውም ዋናው ከጨረቃዎቻችን እናያለን ማለት ነው። እነሱ ቀለበት አድርገዋል። ምንም ያለያያቸው ነገር የለም ማለት ነው። ወይዘሪት ኢየሩስ በመጣችበትም ትመለሳለች ማለት ነው። የት አባቷ የትም አትሄድም፣ የትም ማለት ነው። በነገራችን ላይ ብር ማለት ነው ዶላር በቃ ምንም ነገር አይታያችሁም፣ ምንም ማለት ነው። ዶላር አንዳንዴ የእውነት ያጠፋቸዋልም ያለማቸዋልም ማለት ነው። አሁን ኢየሩስ የሚገፋፋት ሰው አለ እያላችሁ ነው። ማንም የሚገፋፋት ሰው የለም። እሷ ደግሞ ቆረቆንዳ ረዳ። ሌላው ጨረቃዎቻችን ያው ያቺ ልጅ ከመጣች በኋላ በሚለቀቁት ቪዲዮዎች ሁሌ ስራ ስራ ነው ትያለሽ፣ ግን ደግሞ የሚያልቅ ነገር ወር ደግሞ የሚፈጸም ነገር የለም፣ መች ነው የሚጨርሱት ብላችኛልና ስራ ስራ ነው ያላችሁኝ። ኦፍኮርስ አዎ ስራ ነው። መች ነው የሚያልቀው? የሚፈጸመው መች ነው አላቅም። መች ይፈጽሙት መች ይለቅ ማቀው ነገር የለኝም። ግን ደግሞ አለደለ ቪው በዚህ ከሄደ እይታው ማለት ነው ስራውም ይቀጥሉታል። ሜቢ የቅመምዬ ኤክስሬ 2 ሳምንት ነው አይደል የተባለው። እዛ ቀን ድረስ በተለያየ ስራ በተለያየ አይዲያ በዚህ ሆነው ማለት ነው ይመጣሉ እስከዛ ድረስ ማለት ነው። ግን መች እንደሚፈጸም አላቅም። ኦልሬዲ ያው ፋይናሊ ደርሰዋል፣ ጀምረውታል ማለት ነው። እና ልጁም የብሩክ የራሱ ብትሆን ነው እንደዛ ያቀፋት የያዛት የተቀበላትም ያላችሁ ሬሊ ማለት ነው። ያመናችሁ ሰዎችም አላችሁ አይደለም። አቀፋት ማለት የእሱ ልጅ ነች ማለት አይደለም፣ ወር ደግሞ አምኖ ተቀበለ ማለት አይደለም። ማለት ያው የራሳቸው ምክንያት ይኖራቸዋል ማለት ነው። ደግሞ መሆንም ስላለበት ነው ማለት ነው። ይሄ ደግሞ መጨረሻው የምናይ ይሆናል። መጨረሻው አትጠራጠሩ እንዴት እንደሚያምር ማለት ነው። ልጅቷ ያው የጭንቅላት ጨዋታ ስለምትሰራ ስለምትጫወት በደንብ አሳምናቸዋለች፣ በደንብ ማለት ነው። ድርጊቶቿ ግን አንዳችን ቦታ የሚያሳምኑ ቦታ የለም፣ አንዳችን ቦታ ማለት ነው። ግን በስማም የጥሩ ነገር በጥሩ ነገር ብትጫወት እንዴት የት በደረሰች ነበረ ጌታ። በጥሩ አክት በጥሩ ድራማ ብትገባ ብትሳተፍ
በጣም የሰውን የማሳመን ችሎታ አላት ማለት ነው። ግን ምን ታደርጉታላችሁ ማለት ነው። ቅመምዬ ምንድን አለችው? እንደዛ ሲያቅፋት በቅፉ ሲያስገባት ተሰማኝ ብላለች። እና የኔ ውድ እንደዛ የሚያቅፍም ውስጥም የሚያስገባው ያንቺ ልጅ ነው፣ የሚወልድም ባንቺ ነው ማለት ነው። እርጉዝዬ፣ ያው እርጉዝዬ ተብለሽ ስም ወጥቶልሻል። ለዛ ክብር ያብቃሽ፣ ያብቃችሁ፣ ወልዳችሁ እኛንም 4 የፈመሱ ልጆች ማለት ነው የምናይ ያብቃን ማለት ነው። ክፉን አርቅላችሁ ማርያምን። አንዳንዴ የሰው አይን ራሱ በጣም እንትን ነውና መጥፎ ነውና ከሰው አይን እግዚአብሔር ይጠብቃችሁ። ጠላቶቻችሁን እያዘላችሁ ከዚህ ስራ እኔ እንጃ የምትላቀቁበት ቅርብ ያድርግላችሁ። እረ ኦዲየንሱን አጨለላችሁት። እረ በስማ